ዲያስፖራ እንደው ጤፍ ልቀውና አስታንና ስትላክ ነበር ካፌ አምልጡኝ ሰው ያረጋች በሳሳለ እንዴ አንተ ምራቅ እንደዚህ ነገር ብዬ ተባለው እንደ ምራቅ ምን አገባኝ አይተፋም ያገባኛል እንዴ አንተ ሲወጡ ደረስ ማዘር እንዴት ነው ሰላም ነው እንግዲህ የልጆት ፍቅር አሸናፊ የልጆት አፍቃሪ ባህር ማዶ አቋርጦ በስልክ በመስጀነጀና ቆይቶ እሳቸውን ካራየ ብሎ አምጥቼ ነው ማይክ ይባላል ዲያስፖራ እንደው ጤፍ ልገዛ ልወጣ ነበር አንድ 3 ኪሎ ነበር ልገዛ ነበር እቺ ለዘይት አረጋታለሁ አንድ 10 ኪሎ ጤፍ ገዛልኝ በለው ለጋራው give me money no money ዶላር አልተደረደርኩም ብር የለኝም ልጆቱን ብቻ ላያት ነው የመጣሁት ይያለ ብር የለኝም ይላል እንዴ አዎ ፍየል ከመድረሷ ቅጠል መበጠሷ አሉ the code is coming ቅጠል is cutting ዲያስፖራ ነው ለሚቦራ ነው ያልከኝ ከየት ነበር መጣ ያልከኝ ምንድነው ማዘር እንዴ ገንዘቡስ ትንሽ ነው ማዘር እሱ እኮ ፍቅር በቃ ፍቃሽ ነው የመጣው ሲጀመር ዲያስፖራም አይደለም አራው ገንዘብ ብቻ ነው እንደሚሉ ተቀደም ጀምሮ እየሰማሁት ነበር አራ ሄዶ በቃ ምንድነው ገንዘብ ከሌለኝስ እንዴ ውጪ እንዳላ ያቺ መጥማጭ አንቺ መጥማጭ ሄደ ምንድነው ፖንቲንግ ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ አራ ሰልፈኝ በእናትህ በጥፍ እንዳለለ ግማዳም ካንዴ ቦኒ ጋኒ ቦዲ ጋን ባዲ ሶ ያማል እንዴ አራ ሰልፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ አራ ሰልፈኝ ጋማዳስ ፖንቴን ካንዴ ቦዲ ጋኒ ቦዲ ጋና ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ይገኝ ማለት ነው ማንም ሰው እንዳይተቀመጥ መሳይደም አረና ታዲው በሉ ሰው እንደለም እንዴ እኔ መሮኛል አውጥ እዚህ ቤት ልጅ ሁሌ መኖር ቆንጆ ልጅ መሳይ ሰራሽ ነው እንዴ አስበኸዋል አልጋው ላይ ሆኜ በሶስት አቀርብልኝ አይደለንማ መሞከር አለብኝ አንተ አየኔ ቆንጆ ምንድነው ሽንኩርት እንደሎዝ መፈለግ ይላል ሃይ ናት እንዴ ምንድነው ፊትሽ ምን ነው እንደዚህ ሆነ አረ በእናትህ አንተ ድምጽ ቀን ባለቤት ይሰማኛል እኮ እንዲሁም ጀምሮኛል ጨርሰኛል አቺ ከማን ጋር ነው የምታወሪው ድጋሚ ላፈሳው እንዴ ደምሽን በጆሮ አረ ቁራሌው እኮ ነው አንቺ ምንድነው ቤት የተከራያችሁት ልትደባደቡበት ነው እንዴ ሲጠብ ሪንግ መሰላችሁ እንዴ ወንድ ጎንክ ጮክ ብላ አታወራም እንዴ ምን ያንቾካሽካል አከራዋ ልጅ ነዋ ምን ስስራስ ብላል አንገትን ጠምልዬ እንዳልጠቅ በእናትህ አንተ በዛው ባግና እናውጣው ዋራኝ ከፈለግ ምንድነው የምትለው ከኔ ጋር ተከፈለክ ናውጣና ዋራኝ ና ጠብቀኝ ና ያከራጅ ውስጥ ባሉ አፍጣችኋል አንቺ ደግሞ ፀጉርሽን ተቆርጭ እንዴ አረ ፌድ ነው አንቺም እኮ ሰሞኑን ጥጋብሽ እንዳከራዩ መሬቱ ተረግጥ እንደዚህ አይነት ስሜት ነው የሚሰማችሁ ግን ፀሐዩንም አልቻልኩትም እንደ አንቺ ትምህርት ቤት እንኳን ስትሄጂ መሬት ረግጥሽ አታውቂም እንዴ ዳድ በመኪና ስለሚያደርሰን ጭራሽ ነክቼው አላውቅም እኮ ፍቅረኛሞች ፊልም ላይ እንደዚህ ወክ ሲያደርጉ ምናምን ሳይ በጣም ነበር ማድረግ የምመኘው አሁን ግን አስተክቻለሁ ውለቴ ያለብሻ አዎ ትከፍያታለሽ እንደዚህ ፈቃ እት በዛ ታንገላታታላ ገብተህ ታታረግ ምን እሺ ላውሮ ሊና አስታንና ስትላክ ነበር ካፌ አምልጡኝ ሰው ያረጋች በሳሳለ እንዴ አራስ ዳስደረሰን ምሱ ጋር ጸብጸብሽ ፍቅር ይሄ ምን እሺ ፍቅር እና ታዲያ እዚህ ጋር ምንድነው የምትሰራው ሲጀመር ፊትም ለመናከፍ አይሆንም ማለት ኧረ አይሆንም እንሂዳ ቀጥ ብዬ እሄዳለሁ አሁን ነው የምሄደው ወይኔ ያወቀ ኧረ አልመጣም ኧረ ኩላሊቴን ልትወጣ ይብልሽ ነኝ ብለህ ኧረ ዞር በይ ጉዴ እጄ በእጄ በላ ጓዴ እቴ በቦክስ አልኳት እኮ ለምን ስማዜ ነው የከሰዓት ዜናችንን ጀምረናል። አንድ አዲስ ጸጉረ ልውጥ ሊባ ባምሌና ወሰፈር ውስጥ በጣም ይሰረቅ ይገኛል። ይባስ ብሎ እነ ባምሌ ቤት ገብቶ ባምሌ ከጂም ሲመለስ ጠላውን ቦርዴ ጠጥቶታል። ባምሌም ያቺ አጋሰስ እህቱ መስለው የጠጣችው ቦርዴውን በካርቾ አይነስማም ቢላትም እሷ እንደሆነች አውቆ ጸጉረ ልውጥ ሊባ ለመያዝ ከቤት ወጥቷል። ናም ፈልግ አገኘ የማንም ጸጉረ ልውጥ እንባታም ላይ ቢያስቸግረን አንተ ግን ለቦርዴ ብለህን ትመታታለህ ናቷ ዲንጌ እሷ እንደሆነች ሰሞን እንጂ በዚህ ጠን ነበር ጥርሷ ማረክ ፍላት ተጋጋ ድምጽ ከሰሞኑ ከጀርባ ይታል አንተ ድምጽ ሰምቼ ነበር በእናትህ የለም ጸጉረ ልውጥ አንተ ነህ እንደ ሌባው ኧረ እኔ አይደለሁም አንተ ነህ እንደ ሌባው ሌባ ነው እኔ አይደለሁም ምን ጸጉረ ልውጥ ጸጉረ ልውጥ የተባለው አግኝቼዋለሁ እዚዋለሁ ጸጉረ ልውጥ አንተ ነህ እኔ ባምሌ ነኝ ልቀቀኝ ባምሌ እኔ ጓደኛዬ መስለኝ ነበር ጸጉረ ልውጥ ነህ አንተ እኔ ታጠቃኝ ነበር ደርሼብሃለሁ ልጆቹ አንተ ጋር ባምሌ ይባል ይሄ ጥቁሩ ነው አንተ ነህ
አሁን እኔ ባምን ነው ተረጋጉ። መጀመሪያ እህቴ ባንተ ምን ገዳም ገብታ ተሰቃለች፣ አንተ ትላከፋለህ። እኔ ፍቅር ተሰቃይታ ገዳም ገባች። ነገር ያለው ተወዳለች ይያለው ተወዳለች። ምን ተማን እንጂ ገባችሁ ዝም ብላ መሰለኝ። እኔ ምን አገባኝ ታዲያ? ያስቀይችኝ ሰው ሁሉ አመት እንዴ አትሳደብ አንተ። ይኸውልህ አሁን ባምሌ ብቻ ነው የምትለው ዘይዳ። ይኸውልህ ምራቅን ተፋላታል። ከዚህ ነው የምፈልገው። ምራቄን ነው የምፈልጉት? እሱ ምራቅ አንተ ምራቅ እንደዚህ ነገር ለብዬ ተፋለው እንደ ምራቄን ምን አገባኝ? ያገባኛል እንዴ አንተ ናውጣ እባክህ አንተ። አሁንስ እኔ ኧረ ተፋለው ምራቄን ተፋለው ሁሉ መሄጃ ትራንስፖርት ጎሎኝ ነው። ትንሽ ቃና ቤት አይተጭጭ ይሰጣችኋል። ትንሽ ታገሱ። ጨዋታ ነው እንዲያስከው እኮ ታማለች። ጨዋታ ስትል የትንጫው ስትሉ ነበራችሁ። ቃና ቤት ላይ ገንዘብ ወጪ ገቢ በማድረግ የፈለጋችሁ ጨዋታ መጫወት ትችላላችሁ። እንዴ አታዛችሁ ምን ልስኩ? ቆይሽ ብትሸነፉስ? ቃና ቤት ላይ ሽንፈት የለም። 10% የኳስ ካሽባክ አለው። በተለያዩ ፈጣን ጌሞች ደግሞ 10% ተመላሽ እያንበሻበሸ ነው። እንደዛ አትልም።